እግዚአብሔር ደፋር ሲያደርግህ ሰይፉን ስለቱን ሊመጣ የሚችለውን ነገር በሙሉ መቋቋም እንድትችል የሚያደርግህ። ሰይጣን ደፋር ሲያደርግህ ጀግና ሲያደርግህ ግን ሞኝን የሚያደርግህ ሊያጠፋህ እንደሚችል እያወቀ ሊገልህ እንደሚችል እየተረዳ እንኳን ከእግዚአብሔር ሊያርቅ የሚሆነውን ነገር በሙሉ እንዳታስተውል አይነ ልቡናህን የሚያው። በዚህ በዘመናዊው ዓለም ላይ ያለንበት ዘመናዊ ከሚባሉት አመለካከቶች እኮ ሃይማኖትን ማርከስና ማቅለል እኮ ነው። አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየኸው እግዚአብሔርን መርሳት አያሳዝን? ለምነ በተቀበልከው ትዳርህ ውስጥ እግዚአብሔርን መርሳት፣ ከእግዚአብሔር ለምነ የተቀበልከው ልጆችህን እያየ እግዚአብሔር ትዝ አይልህም። በጣም ነው የሚያሳዝነው። አምላክህን ለምነህ ባገኘኸው ትዳር እግዚአብሔር ትዝ አይልህም፣ ትረሳዋለህ። እግዚአብሔርን ከዓለም ካላወጣኸኝ ለደከምኩበት ዋጋ እየተሰጠኝ አይደለም፣ እየኖርኩበት ያለው ሕይወት በረከት አጥቶ እየተቸገርኩኝ ነው፣ ልጆቼ ምግባር አጡ፣ ትዳሬ ተበጠበጠ፣ ካንተ ጋር አብሬ ለመኖር የምችልበት ሕይወት አጣው ብለህ ሁላችንም ብለን አጉረምርመን አልቅሰን ደምን ባፍስሰን እግዚአብሔርን ጸልየናል። ልክ እንዲህ ያልናት ጊዜ ልክ መጥቶ የመሻትህ የልቡና ፈቃድ በሙሉ ከኃጢአት በቀር እግዚአብሔር ልክ እንደሰጠህ አብሮ የሚመጣ ግን መስቀል እንዳለ እንረሳዋለን። እግዚአብሔር ለአንተ ምን ያላረገልህ ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምበት? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረረህ የምታለቅስበት? ሰው ላይ አታልቅሱ ነው አይደል የሚባለው? እግዚአብሔር ላይ ስለምንድን የምታለቅስበት? ምን ያሳጣህ? ምን የበደለህ ነገር ኖሮ? ምን ያጎደለብህ ነገር ኖሮ? በጠበቀህ አሸዋው እንዳያቃጥልህ ከፍ ባረገህ፣ ፀሐዩ እንዳይለበልብህ በጋረደህ፣ ጠላቶች ከፊት እንዳይቀድሙ ቀድሞ በከለከለ፣ ከጀርባ ያለፍካቸው ነገሮች መልሰው እንዳያስደነግጡ በጠበቀ። እሱማ መታማት አልነበረበትም። አንዶቻችን ለእግዚአብሔር ጠቀምን ብለን የምንሳደብ ስላለን ለአምላካችን አገልግሎት ቀናኢ ነን በምንልበት መንፈስ ውስጥ ሆነን የማይገባ ነገር ስናደርግ እንታያለን። ይቀኗል እግዚአብሔርን። ያስገባኸኝ ቤተ ክርስቲያን እንዲህ እንድቸገር ነው? እንዲህ መከራ እንዲበዛብኝ ነው? አንተን ብዬ ብጠጋ ዓለም ከምትፈትነኝ በላይ እንድፈተን ፈልገህ ነው ብለን ማን ያልተናገራል? ስጋህም ነፍስህም ሲኦል ገብተው ከሚማገዱ ስጋህን ቀጥተሃት፣ ስጋህን የሚያስፈልጋትን መንፈሳዊ ቀኖና ሰጥተሃት፣ ጹመ ጸልየ ሰግደ መጹተ መንፈሳዊ ተጋድሎ ተጋድለህ ስጋህን በዚህ በምድር ላይ ብትጎዳው ይሻልሃል። የገባንበትን ጊዜ እንረግማለን። ምን ነው እግዚአብሔር እዚህ ቤተ ክርስቲያን እንዲህ ባታስቀምጠኝ ኖሮ አስሮ አስቀመጠን ብለን እኮ የምናለቃቅስ ሰዎች አሉ። ሰው ከደረሰበት መድረስ ያቃተኝ ቤተ ክርስቲያን ስለገባው ነው ብሎ እኮ የሚያማርሰዋል። ሰው ከሃይማኖት የሚወጣው ደግሞ ድሎት ሲፈልግ፣ ምቾት ሲፈልግ። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ ምስጢርን ገልጦ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ከምንም በላይ የምንሰማ ብቻ ሳይሆን ሰምተን በሕይወት ለመኖር አምላካችን ቅዱስ እግዚአብሔር ይርዳን። ኦሪት ዘሁልቅ ምዕራፍ 4 ጀምሮ ያለው የመጽሐፍ ቅዱስ ቃል እንዲህ ይላል። ከሆርም ተራራ ከኤዶምያስ ምድር ርቀው ሊዞሩ በኤርትራ ባህር መንገድ ተጓዙ። የሕዝቡም ሰውነት ከመንገዱ የተነሳ ደከመ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችንም ይህን ቀላል እንጀራ ተጸየፈ ብለው ተናገሩ። እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ። ከእስራኤልም ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርን በድለናል፣ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የነሐሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የነሐሱን እባብ ባየ ጊዜ ዳነ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ በዚህ ክፍለ ምንባብ መነሻነት የምንማማር ይሆናል። እኛ ለትምህርታችን መነሻ ርዕስ የሚሆነን ቁጥር 8 ላይ በሕይወት ይኖራል በሚለው ቃል እንማራለን። እስኪ በሕይወት ይኖራል በሉ። እስኪ ድገሙት። አሁንም በምን ይኖራል?
በዚህ ርዕስ እንማራለን። አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ወርሃ መስከረም እንግዲህ ብዙ ድረብ ክብረ በዓላት ያሉት ወቅት ነው። ገና ሰሙነ ክረምትን አልጨረስንም። እንደምታውቁት በቤተ ክርስቲያናችን አስተምህሮ ሰሙነ ክረምት ወይንም ደግሞ ክረምት ገብቶ የሚወጣበት ወቅት ከሰኔ 26 እስከ መስከረም 26 ያለው ወቅት ነው። ስለዚህ አሁንም ዝናብ ቢዘንብ አሁንም ከደመና የሚወርድ ነጠብጣብ ብናይ እንዴት በጋ ገብቶ ዝናብ ይዘንባል አንልም። ምክንያቱም ገና ክረምትም አልወጣም፣ መስከረም 26 ነው የሚወጣው። በዚህ ግን በወርሃ መስከረም ላይ ከክረምቱ አለመውጣት ጋር አብረው ተያይዘው ከዛም በተጨማሪም ደግሞ የምናከብራቸው በዓላት አሉ። እንደምታውቁት መስከረም 1 ርዕሰ አውደ ዓመት ብለን የቅዱስ ዮሐንስ መጥምቀ መለኮትን ዓመታዊ ክብረ በዓል አክብረናል። መስከረም 2ንም ጨምሮ ዮሐንስ መጥምቅ ከብሉይ ኪዳን ወደ ሐዲስ ኪዳን የመሸጋገሪያ ድልድይ ሆኖ ያገለገለ የመጨረሻው የብሉይ ኪዳን ነቢይ፣ የመጀመሪያው የሐዲስ ኪዳን ሐዋርያ ቅዱስ ዮሐንስ መጥምቅ ነው። ከነቢያት ሁሉ መጨረሻ ሆኖ ስለሚመጣው ስለ ጌታችን ስለ ኢየሱስ ክርስቶስ የተናገረ፣ ከሐዋርያት ሁሉ ደግሞ መጀመሪያ ቀድሞ የእግዚአብሔር በግ የዓለሙን ሁሉ ኃጢአት የሚያስተሰርየው እርሱ ነው ብሎ መስክሮ ስብከትን የጀመረ ዮሐንስ መጥምቅ ነው። ከድቅድቁ የኦሪት ጨለማ ወደሚደንቀው የሐዲስ ኪዳን ብርሃን እንደምንገባም ያስተማረን እሱ ነው። በዛ መነሻነት የኛ የቤተ ክርስቲያናችን ሊቃውንት ክረምቱ ጭጋግ የሆነው ደመና የሆነው ዝናባማ የሆነውና እንዲሁ ደግሞ በጥቅሉ አሮጌው የሆነው ዘመን አልፎ አዲሱ ዘመን ሲተካ አሮጌ ለነበረው ለብሉይ ኪዳን ዘመን ማለፍ አዲስ ለሆነው ለሐዲስ ኪዳን መምጣት ሰባኪው እርሱ ስለሆነ የዮሐንስን መጥምቅ በዓል በመስከረም 1 እና መስከረም 2 እንድናከብረው ይደረጋል። ከዛ በኋላ ከመስከረም 1 ጀምሮ እስከ 7 እስከ 8 ደግሞ ዮሐንስ መጥምቅ ብቻ ሳይሆን ቤተሰቡም ጭምር ይታሰባል። ካህኑ ዘካርያስና ቅድስት ኤልሳቤጥ ማለት ነው። ከመስከረም 8 በኋላ ያሉት ወቅታቶች በዋነኝነት የምናከብራቸው ክብረ በዓላት 2 ናቸው። አንደኛው መስቀል ነው። ምን አልኳችሁ? መስቀል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል የምናስብበት፣ ስለ መስቀል ቤተ ክርስቲያናችን የምታስተምርበት ወቅት ነው። ከዛ በተጨማሪ ደግሞ የእመቤታችን የቅድስት ንጽሕት ድንግል ማርያምም ክብረ በዓል በዚሁ በተሰበሰብንበት በመስከረም 21ም ጭምር ታስቦ ይውላል። እንግዲህ መጽሐፍ ቅዱሳችን ነገሮች ሁሉ አስቀድመው ከመሆናቸው በፊት ነገሮች ሁሉ ከመፈጸማቸው በፊት ተጽፎ የምናገኝበት የትንቢት መጽሐፍ ነው። መጽሐፍ ቅዱስ ከብዙ መገለጫዎቹ መካከል አንዱ ራሱ የትንቢት መጽሐፍ መሆኑ ነው። ትንቢት እንደምታውቁት ነገሮች ከመሆናቸው በፊት አስቀድሞ መናገር፣ ነገሮች ከመፈጸማቸው በፊት ይፈጸማሉ ብሎ ማወጅ ነው። መጽሐፍ ቅዱስ ከሚታወቅበት ጠባያቶቹ መካከል ደግሞ አንዱ የትንቢት መጽሐፍ ነው። ነገሮች ከመሆናቸው በፊት አስቀድሞ ይሆናሉ ተብሎ ይነገራል። ይሄ ለብሉይ ኪዳን ብቻ የሚነገር በነገራችን ላይ አይደለም። ብሉይ ኪዳን በጥቅሉ እንደ መጽሐፍ ቅዱስነት ክፍሉ የትንቢት መጽሐፍ ነው። ወደፊት ስለሚፈጸመው በሐዲስ ኪዳን አምላካችን ኢየሱስ ክርስቶስ ስለሚያደርጋቸው የድህነት ስራዎች በሙሉ አስቀድሞ የተነገሩ የትንቢት ቃላትን የምናገኘው በብሉይ ኪዳን ነው። ሐዲስ ኪዳንም ግን የትንቢት መጽሐፍ ነው። ሐዲስ ኪዳን ላይ 2 አይነት ትንቢቶች እናገኛለን። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራቸው ትንቢቶች አሉ። ራሱ አምላካችን ኢየሱስ ክርስቶስ በምድር ላይ ሲመላለስ ያስተማራቸው። ሁለተኛው ትንቢቶች ደግሞ ከክርስቶስ ዕርገት በኋላ ጌታችን የተናገራቸውን ያጸኑ፣ አምላካችን ያስተማራቸውን ትምህርቶች በዝርዝርና በስፋት በጥልቀት ደግሞ ተጽፈው የምናገኛቸው ደግሞ ትንቢቶች አሉ እና በመጽሐፍ ቅዱሳችን ታዲያ በትንቢት መነጽር ተጽፈው ከምናገኛቸው የመጽሐፍ ቅዱስ ክፍለ ምንባባትና ታሪኮች መካከል እኛ ያነሳነው ኦሪት ዘኍልቍ ላይ ተጽፎ የምናገኘው የመጀመሪያው ነው። ኦሪት የሚለው የመጽሐፍ ቅዱስ ቃል አቻ ትርጉሙ ብርሃን ማለት ነው። ኦሪት ማለት ምን ማለት ነው? ብርሃን ማለት ነው። ኦሪት በሚል መጠሪያ ደግሞ ተጽፈው የምናገኛቸው 5 መጽሐፍት አሉ። እኒህን መጽሐፍት ቤተ ክርስቲያናችን ሊቀ ነቢያት ሙሴ እንደ ጻፋቸው ታስተምረናለች። የመጀመሪያው መጽሐፍ ኦሪት ዘፍጥረት ነው። ዘፍጥረት ዘልደት ተመሳሳይ የሆነ ትርጉም ነው ያለው። አምላካችን ልዑል እግዚአብሔር ፍጥረታትን
ካለመኖር ወደ መኖር እንዴት እንዳመጣቸው የሁሉ አስገኚ እርሱ እንደሆነ ለማጠየቅ በዋነኝነት የተጻፈ መጽሐፍ ነው። ምንም እንኳን ኦሪት ዘፍጥረት ስለ ስነ ፍጥረት ያውራ እንጂ ስለ ስነ ፍጥረት ብቻ ግን አይናገርም። በተለይ ደግሞ ከምዕራፍ 3 በኋላ በነገራችን ላይ ኦሪት ዘፍጥረት ስለ ሰው ልጅ ታሪክ ነው የሚያወራው። ሰው እየበዛ እየተባዛ ያለውን ታሪክ ነው የሚያወራው። በዋነኝነት ደግሞ አርእስተ አበው ስለሚባሉት ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ኦሪት ዘፍጥረት ይናገራል። ሁለተኛው መጽሐፍ ኦሪት ዘጸአት ነው። እስኪ ኦሪት ዘጸአት በሉ። ኦሪት ዘጸአት ስለ መውጣት ነው የሚያወራው። ወደ ምድረ ግብፅ ወርደው ባሪያ ስለነበሩት ስለ እስራኤላውያን እንዴት እግዚአብሔር አምላክ በግሩም በሆነ በተአምራቱ ነቅሎ ከግብፅ ባርነት ነፃ እንዴት እንዳወጣቸው ተጽፎ የምናገኝበት መጽሐፍ ነው። ሶስተኛው ሙሴ እንደጻፈው የምናምነው መጽሐፍ ቅዱስ ደግሞ ኦሪት ዘሌዋውያን ነው። ኦሪት ዘሌዋውያን የግብፅን ባርነት ነፃ ያወጣቸውን ሕዝቡን እስራኤላውያንን ከእርሱ ጋር መገናኘት እንዲችሉ ከእርሱ ጋር ያላቸው ግንኙነትም ጭምር በንጽህናና በቅድስና መሆን እንዲችል እግዚአብሔር በኦሪት ዘሌዋውያን ላይ ስለ ምስጢረ ክህነት፣ ስለ ቤተ መቅደስ ስርዓት ያስተማረው የመጽሐፍ ቅዱስ ክፍል በኦሪቱ ጊዜ ላይ ኦሪት ዘሌዋውያን ነው። ከዛ በተጨማሪም ደግሞ ስለ መስዋዕትም ጭምር ጽፎ እናገኛለን። ኦሪት ዘሌዋውያን በነገራችን ላይ መጽሐፉ ኦሪት ዘሌዋውያን ተብሎ ይጠራ እንጂ ለሐዲስ ኪዳንም ጭምር መነጽር ነው። በጥቅሉ እንዳልኳችሁ የብሉይ ኪዳን መጽሐፍት መዳረሻቸው ሐዲስ ኪዳን ስለሆነ በእያንዳንዱ መጽሐፍ ውስጥ ተጽፎና ተቀምጦ የምናገኘው ነገር ከመጀመሪያ ከምናነበው ምክንያተ ጽሕፈት ወይንም ደግሞ ታሪክ ባለፈ ውስጡ ምስጢር አለው። ውስጡ ከታሪኩ ባለፈ በሐዲስ ኪዳን እግዚአብሔር ሊያደርገው ያሰበውን ሐሳብ ለቅዱሳኑ የገለጠበት መንገድ ነው። ዘፍጥረት ምንም እንኳን እግዚአብሔር ፍጥረታትን ካለመኖር ወደ መኖር እንዴት እንዳመጣቸው ይናገር እንጂ መዳረሻው ምን እንደሆነ ታውቃላችሁ? እግዚአብሔር የፈጠራቸው ፍጥረታት በኃጢአት ከሞቱ በኋላ እንዴት ደግሞ መልሶ እንደ አዲስ እንደሚፈጥራቸው ልክ ቅዱስ ጳውሎስ በሮሜ መልእክቱ በክርስቶስ ኢየሱስ እንደ አዲስ ተፈጠርን ብሎ እንደሚናገረው እርሱ የመጀመሪያው ፈጣሪ ፍጥረታትን ካለመኖር ወደ መኖር እንዳመጣው ይሄው ፈጣሪ ደግሞ እኛ የተፈጠሩትን ፍጥረታት ከመኖር ወደ አለመኖር በኃጢአታችን ቀይረናቸው ነበር። ጥፋታችን እኛን ብቻ ሳይሆን ዙሪያችን ላይ ያሉትንም ስነ ፍጥረታትንም ጭምር እንዲጎዱና እንዲጎሰቁሉ አድርጓቸው ነበር። ስለዚህ እሱ ፈጥሮ እኛ የገደልነውን እርሱ መልሶ ፈጥሮ እንዴት አዲስ እንደሚያረጋቸው ኦሪት ዘፍጥረት አምላክ ሰው ከመሆኑ በፊት የተጻፈ የትንቢት መጽሐፍ ነው። ኦሪት ዘጸአትም ተመሳሳይ ነው። ታሪኩን ለሚያነበው ሰው የሚመስለውም ሆነ የሚያየው እግዚአብሔር በግብፅ ባርነት ተይዘው የነበሩትን እስራኤላውያንን እንዴት እንዳወጣቸው ተስፋ ወደሚያደርጉት ወደ ምድረ ርስት ከነዓንም እንዴት እንደወሰዳቸው ነው። ይሄ ታሪኩ ነው። በውስጡ ያለው ግን ኦሪት ዘጸአት ሊሰብከው የፈለገው ትምህርት ግን ምንድነው? በግብፅ በተባለ በሲኦል አሽክላ በሲኦል ሰንሰለት ታስረን የነበርን እስራኤል ዘስጋ ለተባሉት እኛ እስራኤል ዘነፍስ ምሳሌያቸው ነው። ስለዚህ በግብፅ ውስጥ በሲኦል እስራኤል በተባሉ እኛ ታስረን የነበርነውን እግዚአብሔር ሙሴ እርሱ እንዴት እንዳወጣን እንዴት ነፃ አላቆ ከነዓን ወደ ተባለች ወደ መንግሥተ ሰማያት መርቶ እንዴት እንዳስገባን ታሪክ ነው። ለዛ ነው በነገራችን ላይ ራሱ ጌታችን ኢየሱስ ክርስቶስ በምድር ላይ ተመላልሶ በሚያስተምርበት ጊዜ ላይ የኦሪት መጽሐፍትን እየጠቀስ ያስተምር ነበር። ራሱ ማለት ነው አምላካችን እንዲህ በኦሪቱ ተብሎ እንደተጻፈው በሐዲስ ኪዳንም ይሄ ሊሆን ግድ ነው እያለ ይናገር ነበር። እና አንዱ እንደዛ አድርጎ ካስተማረባቸው መካከል የእስራኤልን ከግብፅ መውጣት ነው። የእስራኤል ከግብፅ መውጣት የባርነት ነፃ የመውጣት ታሪክ ብቻ አይደለም። ለኛ ከሲኦል ባርነትና ከሲኦል አገዛዝ ሙሴ የተባለ ክርስቶስ ነፃ አውጪያችን እንዴት እንዳወጣን የሚያጠይቅ የሚናገር ታሪክ ነው። ኦሪት ዘሌዋውያንም ተመሳሳይ ነው። ኦሪት ዘሌዋውያን ለሚያየው የኦሪቱ ቤተ መቅደስ፣ የኦሪቱ መስዋዕት፣ የኦሪቱ መሰዊያ እንዴት እንደሆነ የሚመለከትበት ነው። ፍጻሜው ግን ምን መሰላችሁ? እኛ ከእግዚአብሔር ጋር የምንገናኝባቸውን 3 መስመሮችን ማሳየት ነው። እነዚህም 3 ሰው ከእግዚአብሔር ጋር የሚገናኝባቸው እግዚአብሔርም ከሰው ጋር የሚገናኝባቸው መስመሮች
ክህነት፣ መስዋዕት፣ መሰዊያ ናቸው። እስኪ ክህነት በሉ፣ መስዋዕት፣ መሰዊያ። እነዚህ ሶስቱ ክርስቲያኖች እኛ ከእግዚአብሔር ጋር የምንገናኝበት መስመሮች፣ መንገዶች ናቸው። እግዚአብሔርም መልሶ ከእኛ ጋር የሚገናኝበትም መንገዶች ናቸው። እነዚህ ሶስቱ በኦሪት ዘሌዋውያን እግዚአብሔር ለሕዝቡ ያስፈልጋል ብሎ መስጠቱ፣ በሐዲስ ኪዳንም አምላካችን ኢየሱስ ክርስቶስ ክህነትን ለሐዋርያት፣ መስዋዕትን ቅዱስ ሥጋውን ክቡር ደሙን ለደቀ መዛሙርቱ ለሐዋርያት፣ መሠዊያ የተባለውንም ታቦትም ጭምር እንደሚሰጥና እንደሚያጸና ማጠየቂያ ናቸው። ከኦሪት ዘሌዋውያን በኋላ ያለው መጽሐፍ ደግሞ ሙሴ እንደጻፈው አምነን የምንቀበለው ኦሪት ዘሁልቅ ነው። የመቆጠር መጽሐፍ ከግብፅ ሲወጡ እንደተቆጠሩ ከነዓንም ሲገቡ የተቆጠሩበትን መጽሐፍ ኦሪት ዘሁልቅ ነው። የመጨረሻው ኦሪት ዘዳግም ነው። ድጋሚ የተጻፈ መጽሐፍ ስለሆነ ከምድረ ግብፅ ወጥተው እስራኤላውያን ወደ ከነዓን ጉዞ ሲያረጉ ሁሉም